ብሬን እንዴት ነው ፕሮብለም አለ። ሶ ፕሮብለም ማለት ኦፖርቹኒቲ ነው፣ የቢዝነስ ኦፖርቹኒቲ ነው። ሶ እሱን ወደ ቢዝነስ እንዴት ልቀይረው የሚለውን ነገር ነው ያመጣል። እንደ ቲም ሜምበር ብዙ ሰው ሞቲቭ ይለያል። የአንዳንዱ ሞቲቭ ገንዘብ ነው፣ የአንዳንዱ ስኪሉን በደንብ ማውጣት መቻሉ ነው፣ አንዳንዱ መስራቱ ያስደስተዋል፣ አንዳንዱ መታየቱ ያስደስተዋል። ሶ ሞቲቫቸው የተለያየ ስለሆነ በዛ ታይም ላይ 3 ወር ላይ ምንም ነገር ሳይኖር ሲቀር ጭራሽ ደግሞ እያወጣችሁ ነው ብር እየወጣ ግን ምንም የሚመጣ ነገር ሳይኖር ትንሽ ፍራስትሬት ያደርጋል። ያቺን 3 ወር ላይ ቲም ላይ እንዴት ነበረ? ቪዲዮዎች ቫይራል መውጣት ጀመሩ ምናምን። የምናውቃቸውን ቲክቶከሮችን እንልክላቸው ነበረ የሴቶቹ ሪቪው እንዲያደርጉት እንዲያዩት በነፃ ካገኘናቸው ባጎች ውስጥ ኦኬ አንድ ደብል ያደርግልናል። ከሱ ላይ በተረፈው ለማርኬቲንግ ነው ኢንቨስት የሚደረገው። ሰው ለነሱ ይላክላቸው ለነሱ እንልካለን እያለ በደንብ ትንሽ ፋይናንሻሊ ጠንካራ ነው። ባዛር መጣ። ባዛር ላይ ቲክቶክ ላይ በጣም የሚያውቁን ሰዎች ሾፕ ላይ ማየት ሲፈልጉ የነበሩትን ባዛር ላይ እንዲመጡ ኦፖርቹኒቲ ሰጠናቸው። ባዛር ላይ በጣም ትልቅ ሴልስ ነበር። ሶ እሱን ሴልስ ቀጥታ ቤቱን ማስፋት ላይ ያደረግነው አያጅቦ መጣባችሁ እንደሚባል እንደዛ ነው ምስለው ነው ብዙ እንደዛ ነው ምስለው። ንግድ ፍቃድ ሲባል የሚያስበው ነገር በቃ የሆነ አውሬ እንደመጣ ዘን ቪዲዮ ወደ 47,000 ምናምን ቪው አገኘ። ዋው የመጀመሪያ ቪዲዮ ያ ከመቶ ምናምን በላይ ፕሮዳክት ሸጥኩኝ ያኔ። ዳውዝ ደግሞ ዘ ፓወር ኦፍ ሶሻል ሚዲያ በጣም እንደውም እኔ የተጠቀምኩት መላ ሌሎቹም ቢጠቀሙ ብዬ ሪኮመንድ የማደርገው እንደዚህ አይነት ሲቹዌሽን ውስጥ ካላችሁ ቤተሰብ በፍጹም እኛን አይሰማም። የሚሰማው ማንን ነው? አስተማሪው ነው። ንግድ ፍቃዳችንን ሰጥቶን ማለት ነው። ኦኬ ግን ንግድ ፍቃድ ላይ ሲመጣ አሁን ሲምፕል አንድ ከዛ ሁለተኛ ነገር ቤተሰብ የመጀመሪያ የሚደምድን ነው ወይም ደግሞ የምታውቀው ሰው ካለ ኧረ ጭራሽ ንግድ ፍቃድ አወጣችሁ ብሎ በጣም እንትን ሲያደርግ ያላለ ሶ ያንን ቻሌንጅ ራሱ እንዴት አለው? ይሄ ትክክለኛ ጥያቄ ነው። እንደውም ያኔ ካወጣም በኋላ ነው ጀስት ራንደም ነገር ንግድ ፍቃድ ቀላል አድርጌ ቤተሰብ በጣም ነው የደነገጠው። አንዳንድ ጊዜ እንደውም እናንተ ማነሳችሁ ጥሩ ነው 4 መሆናችሁ እና አንዳንድ ጊዜ ሲበዛ ብዙ ሀሳብ ይመጣል በጣም ሶ ሁሉም የሚያየው በራሱ ፐርስፔክቲቭ እና በራሱ መነጽር ነው። እናም ደግሞ ባክግራውንድም ስለሌላቸው የእንትን ይሻል የሚሉበት አይነት ኬዝ ላይ ይኖራችሁ ይችላል። ያን ያህል ኢሞሽናል ከፍ ላይ ቢሻሉ ግን ማነሳችሁ አንድ አሪፍ ነው። ከዛ ደግሞ አንድ ሆናችሁ ሄዳችሁ ደግሞ በጣም ፐርፌክት ማት ፊኒሽ እንዴት ነው የሚደረገው? አብዛኛው ከውጭ ነው እየተመጣ ብለው የሚሸጡ ፕሮዳክቶች ለካ እዚህም ይመረታሉ። ሰው ስለሚፈራ ነው ገበያ ላይ እዚህ ሀገር ነው የተመረተው ማለት ስለሚፈራ ነው እንጂ ያ የማኒፋክቸሪንግ ኳሊቲ ሌቭል እዚህ ሀገር ውስጥ በደንብ ይቻላል።